ታኩር ይገባዋል። እውነት ታኩር ይገባዋል። በዚህ እድሜው ላደረገው ነገር የ5 ሚሊዮን ብር መኪና ቃል ተገብቶለታል። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭባ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። በጎ ላደረገ በጎ መልስ እንደሚያገኝ የታወቀ ነው። አንተ ትንሽ ነገር በጎ ካደረክ ብዙ ነገር እግዚአብሔር እጥፍ ድርብ አድርጎ እንደሚመልስልህ የታወቀ ነው። ይገባዋል፣ ለታኩር ይገባዋል። በዚህ እድሜው ሀሳብ ይዞ በመነሳቱ ህዝቦችን ለመርዳት የተቸገሩትን ለመርዳት መጠለያ ላጡ የሚመገቡት የሚጠጡት ላጡ ድጋፍ ለማድረግ ባነሳው ሀሳብ ላነሳው ሀሳብ 15 ሚሊዮን ብር ለራሱ ደግሞ 5 ሚሊዮን የሚገመት መኪና አስቡት። በጎ መስራት በቃ ትርፉ በጎ ነው የሚሆነው። እሱ አሁን ይሄን ገንዘብ ላይ አስበው ይችላል፣ ዝም ብሎ መርዳትን አስቦ መጣ። ግን በጎ መስራት ትርፍ ታተርፍበታለህ እንጂ ምንም አትከስርበትም። ደስ ይላል በጣም እውነት እኔ ደስ ብሎኛል። ታኩር በጣም የሚገባው ነገር ነው። በቃ በጎ ለሰራ እግዚአብሔር በጎ እጥፍ ድርብ አድርጎ ነው የሚመልስለት። አንተ ብቻ ጥሩ ነገር ስራ፣ አንተ ብቻ የወደቁትን አንሳ፣ አንተ ብቻ የተራቡትን አብላ፣ አንተ ብቻ የተጠሙትን አጠጣ፣ አንተ ብቻ አጋዥ ያጡትን አግዝ፣ እጥፍ ድርብ ታተርፍበታለህ። እግዚአብሔር እንደዚህ አይነት ቦታ ላይ ነው የሚገኘው። ለግፈኞች አይሆንም። ግፍ ለሚሰራ፣ በሀብቱ ለሚሸራገት፣ በሀብቱ ሰው ለሚበድል፣ በጉልበቱ ሰውን ገፍቶ ለሚጥል እግዚአብሔር አያግዝም። የሚያግዘው ድሆችን ዘወር ብሎ ላየ፣ መንገድ ላይ የወደቁትን ላነሳ ነው። ታኩር እጥፍ ድርብ ነው ያተረፈበት። ይሄን አላሰበም ነበር፣ ግን ባላሰበው ፈጣሪ ድግስ አዘጋጀለት። ለራሱ የሚሆን ድግስ ትንሽዬ ያዘጋጀውን ድሆችን እረዳለሁ ብሎ ያሰበው ትንሽዬ ድሆችን አግዛለሁ ብሎ ያመጣው ሐሳብ ለሱ ሌላ ሀብት ይዞለት መጣ። በቃ ደስ ይላል። ጥሩ ነገር ስትሰራ እንደዚህ አይነት ነገር ነው የሚያጋጥም። ጥሩ ነገር ስትሰራ እግዚአብሔር ያግዝሃል፣ ትርፍ ታተርፍበታለህ። ታኩር ይገባዋል። እውነት ታኩር ብቻ አይደለም፣ ሌሎችም በተለያየ ቦታ የተቸገሩ ሰዎችን የሚረዱ ሰዎች፣ የተለያየ እርዳታ የሚያቀርቡ ገና በልጅነታቸው የትልቅ ሰው ስራ የሚሰሩ እነሱ ጠብቁ፣ ትርፍ ያተርፉበታል እንጂ አይከስሩም። ብዙ ነገር ያተርፉበታል። ማለት ያተርፉበታል ስላችሁ ከተሰበሰበው ገንዘብ ለነሱ ገቢ ያደርጋሉ ማለት አይደለም። ግን ታዋቂ ባለሀብቶች፣ ታዋቂ የድርጅት ባለቤቶች ለድሆች ከመርዳታቸው ባለፈ እንደዚህ አይነት በጎ አድራጎት የሰሩ ሰዎችን ነገ ጠብቁ። በአንድም በተለያየ ምክንያት ፕሮሞሽን በማሰራት ማስታወቂያ በማሰራት ብዙ ገንዘብ ገቢ እንዲያገኙ ያደርጓቸዋል። አሁን ጠብቁ። እንዳለ ባለሀብቶች፣ የድርጅት ባለቤቶች እነዚህን ሰዎች ነው ማስታወቂያ የሚያሰሩት። እነዚህን በችግር ጊዜ ለህዝባቸው ለደረሱ ቅድሚያ የሚሰጡት። ህዝብ እንደዚህ ነው። ድሃውን ስታግዝለት፣ የድሃ ህዝብ ድምጽ ስትሆንለት ይወዳል።